ሎሚና ቲዩብ ሰላም ጤና ይስጥልኝ። ዛሬ በኢትዮጵያ ሰማይ ላይ የጦርነት ደመና ዳግም እያንዣበበ ስለመሆኑ የሚጠቁሙ መረጃዎች እየወጡ ነው። ከፕሪቶሪያው የሰላም ስምምነት በኋላ አንጻራዊ ሰላም አግኝታ የነበረችው ሀገር አሁን ግን በጸለምትና አካባቢው በተቀሰቀሱ ግጭቶች ስጋት ላይ ወድቃለች። ህወሓት ለአፍሪካ ህብረት በጻፈው ደብዳቤ ለንግግር ዝግጁ ነኝ ሲል፣ በሌላ በኩል ደግሞ የድሮን ጥቃቶችና የበረራ መቋረጦች እየተሰሙ ነው። ዛሬ ይህ ውጥረት ወዴት እያመራ እንደሆነና የታሪክ ቁስሉ እንዴት እያገረሽ እንደሆነ በዝርዝር እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ኢትዮጵያ ላለፉት 5 ዓመታት እጅግ አሰቃቂ የሆነ ጦርነት ውስጥ ማለፏ ይታወሳል። እንደ አውሮፓውያን አቆጣጠር በህዳር 2022 በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት በሚሊዮኖች የሚቆጠሩ ሰዎችን ህይወት የታደገ ትልቅ ክስተት ነበረ። ይሁን እንጂ ስምምነቱ ተግባራዊ በሚሆንባቸው ሂደቶች ላይ የይገባኛል ጥያቄ ያለባቸው አካባቢዎች በተለይም ጸለምት፣ ወልቃይትና ራያ እልባት ሳይሰጣቸው መቆየታቸው ለአሁኑ ውጥረት ዋነኛ መነሻ ሆኗል። በተጨማሪም በህወሓት ውስጥ የተፈጠረው የውስጥ ክፍፍልና የምርጫ ቦርድ የድርጅቱን ህጋዊነት መሰረዝ ሁኔታውን ይበልጥ ውስብስብ አድርጎታል። ጥር 23 2018 ዓ.ም ህወሓት ለአፍሪካ ህብረት በጻፈው ደብዳቤ ድርጅቱ ለሰላም ቁርጠኛ መሆኑን አስታውቋል። የሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ደብዳቤ እንደሚያመለክተው ህወሓት በትግራይና በፌዴራል መንግስት መካከል ያለውን ችግር ለመፍታት ንግግር ብቸኛ አማራጭ እንደሆነ ያምናል። ይህ ደብዳቤ የመጣው አዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ሁለቱ ወገኖች በከፍተኛ ሁኔታ እንዲታቀቡ ካሳሰቡ በኋላ ነው። ይሁን እንጂ በንግግሩ ዝግጁነት ቃላት በስተጀርባ ያለው ወታደራዊ እንቅስቃሴ አሳሳቢ ሆኗል። በዲፕሎማሲው መስክ የንግግር ጥሪዎች ቢሰሙም በመሬት ላይ ያለው ሀቅ ግን ሌላ ነው። እንደ ኤኤፍፒ እና ሮይተርስ ዘገባ በጸለምት አካባቢ በፌዴራል መንግስትና በትግራይ ኃይሎች መካከል ግጭት ተከስቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ግጭቱ መኖሩን አረጋግጧል። ከዚህም በተጨማሪ በአርብ ሌሊትና በቅዳሜ ንጋት በትግራይ ማዕከላዊ ዞን በተለይም በእንቶጮ ከተማ የድሮን ጥቃቶች መፈጸማቸው ተዘግቧል። በዚህ ጥቃት የሰው ህይወት መጥፋቱን የከተማው ፖሊስ አረጋግጧል። በትግራይ ፖለቲካ ውስጥ ያለው ክፍፍልም ለውጥረቱ ሌላው ምክንያት ነው። አቶ ጌታቸው ረዳ የሚመሩት ስምረት ፓርቲ የደብረ ጽዮን ቡድን መጠነ ሰፊ ጥቃት ለማካሄድ ዝግጅት አጠናቆ ቶክስ ከፍቷል ሲል ወንጅሏል። ቡድኑ ከባድ መሳሪያዎችን በመደበቅ ወደ አማራና አፋር ክልሎች እያስጠጋ ነው ሲልም አክሏል። ይህንን ተከትሎ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች ላልተወሰነ ጊዜ ማቋረጡ ነገሮች ከቁጥጥር ውጪ ሊወጡ ይችላሉ የሚል ስጋት በህዝብ ዘንድ ፈጥሯል። ኢትዮጵያ ዳግም ወደ ጦርነት እንዳትገባ ማንም አይመኝም። ህወሓት ለንግግር ዝግጁ ነኝ ማለቱ እንደ መልካም ጅማሬ ቢታይም በመሬት ላይ ያለው ግጭት ግን ስጋቱን ከፍ አድርጎታል። ዓለም አቀፍ ማህበረሰቡና የአፍሪካ ህብረት ይህንን ውጥረት ወደ ከፋ ደረጃ ከመሸጋገሩ በፊት ጠንካራ ስራ መስራት ይጠበቅበታል። የዛሬው ዝርዝር መረጃችን ይህንን ይመስል ነበረ። በሀገራችን ኢትዮጵያ የሚከሰቱ አዳዲስ ዜናዎችንና ጥልቅ ትንታኔዎችን ወደ እናንተ ማድረሳችንን እንቀጥላለን። ለሀገራችን ሰላም እየተመኘን በሌላ ቪዲዮ እስክንገናኝ ድረስ ጤና ይስጥልኝ።